በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 11 ቀን ከሃዲው ንጉሥ ዳኪዎስ ለአንድ ዓመት ያህል በእጅጉ ያሰቃየው አባ በላትያኖስ ረፍቱ ነው። በቀንና በሌሊት 300 ጊዜ አቡነ ዘበሰማያትን ከስግደት ጋር እየጸለየ 40 ዓመት የኖረውና በኋላም ወደ በረሃ ሄዶ ብቻውን በዋሻ ውስጥ 50 ዓመት የተጋደለው አንበሶችንም እንደ ሰው ሆነው ያገለግሉት አባ አውሎግም ረፍቱ ነው። አባ በላትያኖስ ከልጅነቱ ጀምሮ ብልህና አዋቂ በተጋድሎም የጸና ነው። ምግባር ሃይማኖቱ የቀና ተጋድሎ ትሩፋቱ የሰመረ ነውና እግዚአብሔር በሮሜ ሀገር በቅዱስ ጴጥሮስ ወንበር ላይ ሊቀ ጳጳሳት አድርጎ ሾመው። እርሱም በቅዱስ ጴጥሮስ ወንበር ላይ 12 ዓመት በሰላም ኖረ። ሕዝቡንም በቀናች ሃይማኖት ስለመጽናት እያስተማራቸው ሳለ መኮንኑ ፊልጶስ በንጉሥ ቀላውዲዎስ ላይ ተነስቶ ገደለውና እርሱ ነገሰ። ከነገሰም በኋላ በምዕመናን ላይ ታላቅ መከራን አመጣ። በዚህም በንጉሱ ዳኪዎስ እጅ ብዙ ክርስቲያኖች ሰማዕት ሆኑ። በዚህም ከሃዲ ንጉሥ በዳኪዎስ ዘመን 7ቱ ደቂቅ ማለትም 372 ዓመት እንቀላፍተው የነቆት ከእርሱ በሸሹ ጊዜ ነው። እርሱ እጅግ ክፉ ነበርና ለስም አጠራሩ ክብር ይግባውና ጌታችንን ክዶ ጣዖታትን ማምለክና የክርስቲያኖችን ደም እንደ ውሃ ማፍሰስ በጀመረ ጊዜ እነዚህ 7 ወጣቶች ተሰደው ወደ አንድ ዋሻ ውስጥ ገቡ። በዚያም አንቀላፍተው ከ372 ዓመት በኋላ ተነስተው ትንሣኤ ሙታንን መስክረዋል። ንጉሥ ዳኪዎስ በኤፌሶን ከተማ መስጊድ ሰርቶ በውስጡ ጣዖታትን አቆመና ሰዎችን ሁሉ ለእነዚያ ጣዖታት እንዲገዙ እንዲሰግዱላቸው አስገደደ። ትእዛዙን ያልተቀበሉት ሁሉ በግፍ ገደላቸው። የከበረ አባ በላትያኖስም የጣዖታትን አምልኮ እየነቀፈ ሕዝቡን በክብር ባለቤት በክርስቶስ ሃይማኖት እስከ መጨረሻው ይጸኑ ዘንድ እንደሚያስተምር ንጉሡ ሰማ። መልእክተኞችን ወደ ሮሜ ሀገር ልኮ ወደ ኤፌሶን ከተማ አስመጣው። ለጣዖታትም እንዲሰዋ አዘዘው። በዚህ ጊዜ አባ በላትያኖስ የንጉሱን ጣዖት እየተሳለቀባቸው ረገማቸው እንጂ የንጉሱን ትእዛዝ አልሰማም። ንጉሱም በዚህ ተናዶ አባ በላትያኖስን ለ1 ዓመት ያህል በእጅጉ አሰቃየው። ማሰቃየትም በሰለቸው ጊዜ በሰይፍ ራሱን ቆረጠው። አባ በላትያኖስም ሰማዕትነቱን በድል ፈጽሞ የክብር አክሊልን ተቀበለ። የአባ በላትያኖስ ረድኤቱ በረከቱ በሁላችን ላይ እጥፍ ድርብ ሆኖ ይደር። ታላቁ ጻድቅ አባ አውሎግ አንበሳዊ። የዚህ ቅዱስ ወላጆቹ ከሀገረ ንጽቢን ሲሆኑ እነርሱም በወርቅና በብር እጅግ ባለጸጎች ናቸው። ልጃቸውን አውሎግን ከወለዱት በኋላ የቤተ ክርስቲያን ትምህርት ሁሉ እያስተማሩ በምግባር በሃይማኖት አሳደጉት። እርሱም እድሜውን ትንሽ ከፍ እንዳለ እጅግ የበዛውን ንብረታቸውን አውርሰውት በሞት አረፉ። በአንዲት ዕለትም ይህ አውሎግ ያለህን ገንዘብህን ሁሉ ሽጠህ ለድሆች ሰጥተህ መከራ መስቀልን ተሸከምና ና ተከተለኝ የሚለውን የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን የወንጌል ቃል አሰበና ወዲያውኑ ገንዘቡን ሁሉ ዋጥቶ ለእግረኞችና ለጦም አዳሪዎች በትኖ ወደ አባ አውሎጊን ሄደ። አባ አውሎጊን የአውሎግን መምጣት አስቀድሞ እግዚአብሔር አሳይቶት ነበር። እንዲህ አለው፣ እነሆ ወደ አንተ የመረጥኩት አንድ ጎልማሳ ይመጣል፣ ተቀበለውና ከሚያገለግሉ መነኮሳት ጋር ቀላቅለው ብሎ ነግሮት ነበርና ሲመጣ በደስታ ተቀበለው። እየፈተነውን በእርሱ ዘንድ 3 ዓመት ካኖረ በኋላ ፍጹም የሆነ ቅድስናውን አይቶ የምንኩስናን ልብስ የመላእክትን ማስኬማ አለበሰው። ከዚህ በኋላ አባ አውሎግ ከሰንበት እስከ ሰንበት እየጾመ በብዙ ተጋድሎ ኖረ። በቀንና በሌሊትም 700 ጊዜ አቡነ ዘበሰማያት ከስግደት ጋር ይጸልያል። በእንደዚህም ባለበት ተጋድሎ 40 ዓመት ኖረ። ከዚህ በኋላ ወደ በረሃ ሄዶ ብቻውን ይጋደል ዘንድ እንዲፈቅድለት መምህሩን ለመነው። መምህሩን ፈቀድለትና አባ አውሎግ ወደ በረሃ ሄዶ ከአንዲት ዋሻ ውስጥ ገባ። ጽኑ የሆነ ተጋድሎንም በፊቱ በማብዛት በዚያች ዋሻ ውስጥ 50 ዓመት በታላቅ ተጋድሎ ኖረ። የፍላጎትም ይፈጽሙለት ዘንድ 2 አንበሶች እግዚአብሔር አዘዘለት። በአንዲት ዕለትም እንዲህ አላቸው፣ በታመመ ጊዜ አንበሶቹን እጠጣ ዘንድ የሞቀ ውሃ ሻለሁ ሲላቸው፣ አንደኛው አንበሳ ወደ ተራራ ሄዶ በዚያ አንድ እረኛ አግኝቶ ወደ አባ አውሎግ አመጣው። እረኛውም አባታችን ባየው ጊዜ ከእግሩ ስር ወድቆ ሰገደለትና አባቴ ሆይ ምን ትሻለህ አለው። እርሱም የሞቀ ውሃ አጠጣ ዘንድ ሻለሁ አለው። እረኛውም እንዳለው አደረገለት። አንበሳውም ዳግመኛ እረኛውን ወደ ቦታው መለሰው። እረኛውም ለእግሩ ተረከዝ ዓለሙ ሁሉ መጠኑ የማይሆን ጻድቅ ሰው አገኘው ብሎ ለሰው ሁሉ ተናገረ። ሕዝቡም ይህን በሰሙ ጊዜ እየመጡ አባ አውሎግ ተሳለሟቸው። ብዙ ሕመምተኞችም እያመጡ ፈወሱላቸው። በዚህ ወራት የአባ አውሎግ መምህሩ አባ አውሎጊን ጣዖትን የሚያመልኩ የፋርስ ሰዎችን አስተምሮ ወደ ቀናች ሃይማኖት ለመመለስ ወደ ፋርስ ለመሄድ ፈለገ። ዳግመኛም ልጁ አባ አውሎግን ከእርሱ ጋር ሊወስደው ፈልጎ ወደ እርሱ መልእክተኛ ሊልክ በፈለገ ጊዜ መንፈስ ቅዱስ አንበሳውን አስገነዘበውና የአባ አውሎግን አጽፉን ወንጌሉን አንስቶ ተሸከመና
አባ አውሎግን መንገዱን አመለከተው። አባ አውሎግም ተነስቶ አንበሳውን ተከትሎ ቢሄድ በስተመጨረሻ ከመምህሩ ጋር አገናኘው። መምህሩን በደስታ ተቀበለውና አብረው ሲጓዙ ከጤግሮስ ወንዝ ደረሱ። በጸሎታቸውም የወንዙን ውሃ ተከፍሎላቸው በሰላም ተሻገሩ። ወደ ፋርስ ሀገርም በደረሰው ጊዜ ሕዝቡን በቃላቸው አስተምረው በተአምራታቸው አሳምነው ወደ ቀናች ሃይማኖት በመመለስ በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። በአንዲት ዕለትም ደግሞ ቅዱሳን በተራቡ ጊዜ ምግባቸውን ይፈልጉላቸው ዘንድ አባ አውሎግ አንበሶችን አዘዛቸው። እነርሱም በሄዱ ጊዜ እንጀራ በአህያ ላይ ተጭኖ የሚያጉዝ አንድ ሽማግሌ ያገኙ። ከእንጀራው ጋር ሕፃን ልጅም አብሮ ነበረ ከተጫኑት አህያ። አንበሳውም አህያውን ወደ ቅዱሳኑ አመጣው። ከድንጋጤ የተነሳ ሕፃኑ ሙቶ ነበር። ነገር ግን ቅዱሳኑ በጸሎታቸው ከሞት አስነሱት። ቅዱሳኑም ተመግበው ሲጨርሱ እንጀራው እንደ ቀድሞ ምንም ሳይጎድል ተገኘ። አንበሶችም እንጀራውን በአህያ እንደተጫነላቸው ከልጁ ጋር ወስደው ለባለቤቱ መለሱለት። ከዚህ በኋላ አባ አውሎግ ወደ በዓቱ ተመለሰና ጥቂት ታሞ አረፈ። ቅዱሳኑን በታላቅ ክብር ቀበሩት። እነሱም አንበሶቹም መቃብሩን እየጠበቁ 12 ዓመት ኖሩ። ከዚያም ወደ ዱር ገቡ። የአባ አውሎግ ረድኤታቸው በረከታቸው በሁላችን ላይ ጽፍ ድርብ ሆኖ ይደር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።